አርሰናል በመጨረሻም በሞትና በህይወት መካከል ድል አደረገ። ይሄ ነው አርሰናል፣ ይሄ ነው ከልቤ ዛሬ ማውራት ያለብኝ ብዙ ነገሮች አሉ። ማክስ ዳውመን አንቺ ጽድት ያልሽ ልጅማ ለራስሽ ቪዲዮ ብቻሽን ቪዲዮ ያስፈልግሽ። እኔ ይኸውልህ አንታራም ግጥም አልገጥምብህም ላይ ፈገግ ነው የምልብህ። ይሄ ነው አርሰናል፣ ይሄ ነው ከልቤ ዛሬ ማውራት ያለብኝ ብዙ ነገሮች አሉ። ማክስ ዳውመን አንቺ ጽድት ያልሽ ልጅማ ለራስሽ ቪዲዮ ብቻሽን ቪዲዮ ያስፈልግሻል። ክሬዲት በደንብ ይሰጥሻል ማለት ስለሌሎቹ እናውራ። 0-0 ያለን አርቴታ ምናምን የሚሉ ሰዎች ማለት ሜዳ ላይም እዛ ለንደንም አሉ እዚህም አሉ። አሁን እናንተ ሰዎች እንዴት ከኛ እኩል አብራችሁ ልትጨፍሩት አታፍሩ? ክለብህን መደገፍ አለብህ እኮ እስከ መጨረሻው እስትንፋስ ድረስ ክለብህን መደገፍ አለብህ። እኔ ጌሙን ሙሉ እናገባለን እየሸተተኝ ነው እያልኩኝ እነሱ ተስፋ ቆርጦ ምናምን ተስፋ መቁረጥ እየመራህ ቴብል ላይ እየመራህ ሜዳ ላይ 0-0 እየተጫወትክ እያጠቃህ እንዴት በቡድን አታምን? በቡድንም አታምን ከሆነ እንዴት ማሸነፍ ትፈልጋለህ? እንዴት ካሸነፍን በኋላ አብረህ ትጨፍራለህ ከኛ ጋር? ገባህ አይደለ? ደጋፊ ማለት ክለብህን ደግፈህ ነው የምታሳየው። መጀመሪያ ማለት ተነፍቶ አለቀ፣ ሰዓቱ አለቀ፣ ተሸነፍን ሲባል ነው የምታለቃቅሰው። አንተ የዛኔም ጎበዝ ደጋፊ ኮንክ አታለቃቅስም። ጌሙ ሳያልቅ የምታለቃቅስ ደካማ የሆንክ ደጋፊ ማለት እምነት ይኑርህ፣ በቡድንህ እምነት ይኑርህ። አርቴታ ዛሬ በጣም ነው ያኮራኸኝ። 0-0 እያለ ዩቲዩብ ላይ ወስዳችሁ ክሊፕ አድርጋችሁ ፖስቱት። 0-0 እያለ ትክክለኛ ውሳኔ። ማርቲኔሊ ማስገባትን አልወደድኩም፣ ግን አንተ የምታውቀው ነገር ይኖራል፣ ችግር የለውም። ዙቢሜንዲን አስወጥተህ ዳውማንም ስታስገባ ኤዜ ሳካ እና ራይስ ደፍረት ያለበት ሚድፊልድ ማን ጎሉን ፈልገዋለሁ። ከዛ ላዳውማን ክሮስ አረገችው። ቪክተር ዮከሬስ እዛ ቦታ እንዲገኝ ነው ያመጣው። ራሱን ከፍሎ ያመጣው እዛ ቦታ እንዲገኝ ነውና ተገኘ፣ አገባ። ከዛ ዳውማን ብቻውን እንዴት ያጣጠፋቸው ማን እንዴት ያጣጠፋቸው። ሌላ ጊዜ እኮ ለማርቲኔሊ ካውንተር አታክ ሹት ይደረግና ማርቲኔሊ ይሮጣል። እንደዛ ነበር የምናውቀው። ለካ ጀለስካ 2-3 ተጫዋች ብቻውን አጥፋ ነው የምታገባው ማን። ያንቺ ቪዲዮ ካሚንግ ራይት አፕ ዌር ዘ ገነርስ ገና ሃንግ ሲቲ ይጥላል ዛሬ ማታማ። ውጣ ምድረ ቋጣሪ በሙሉ አይነህን እንዳላይ ውጣ። ምን አይነት ድል ነው? አረ የኛ ፈተና የኛ ስቃይ በዛ ጀማው እንዴ! የእግር ኳስ ቋጣሪዎችን ሳምንት እስከ ሳምንት ወሽመጥ መቁረጥን የሰለቸኝ በዚህ አርሰናል የመጣ በእውነት እኔ እኮ በአርሰናል ልሸልልባችሁ አይደለም፣ በቃ ከባድ ብቃት አሳየደህ እኮ አይደለም የመጣሁት። ግን አባቴ ዘንድሮ አርሰናል የቋጣሪዎችን ጨጓራ እንዲህ እያዩ ሲዋጥጥልኝ ስለከረመ እንዴት ደስ እንዳለኝ ዛሬ ጨዋታ ተጨንቄያለሁ። በቃ ጨዋልን ምንም አልቀረኝም። ፍሬ ይኑር አይኑር አንዱን ራሱ አላውቀውም ማለት ነው። ለምን ማታ ሲቲ ላይ ልቋጥርበት ፈልጓል አላውቅም። ይኑር አይኑር ለማንኛውም ግን ጨጓራው ልጦልኛል። ምድረ ወንበዴ ቋጣሪን ዝም 10 ነጥብ ልዩነት ነው የነቀነኩት የኔ አባት 10 ነጥብ ልዩነት። ማታ ሲቲ እግርህ ቄጤማ አይነ ደግሞ ጨለማ ባላደረገብህ ደግሞ አክቲቪስት ምን አለ ትለኛለህ። በሌላ ቪዲዮ መጣለሁ። ኮፒ ሊንክ ሼር አድርገህ ለሁሉም ጀማ አዳርስልኝ። እንኳን ደስ አላችሁ ጀማው። ወሳኝ 3 ነጥብ ስለ ፐርፎርማንሱ አገባንም እኛ ወሳኝ 3 ነጥብ አግኝተናል። ከማን ጋር ኮፒ ሊንክ አድርጉልኝ ፕሊስ። አካውንቴን ኮፒ ሊንክ ጀማው። አቤት ቅሌቴ ና ጨብጠኝ እኔ አንድ ለባዶ ቪዲዮ ሰርቼ ስመለስ ሁለተኛው ማክስ ነው አባቴ። አንተ ወይኔ ላጣቸው ጀማው ላጣቸው አንተ እንዴት ነው ልጁን ያጋደመው? ማን አርቴታ አረ ለዚህ ልጅ እድል ስጠው። አረ በእናትህ አረ እንደው ስሞትልህ እድል ስጠው። አንተ ትችላለህ። ማክስ ዶማን ድንቅ ተጫዋች ነህ። አንተ ሁለቱን ተጫዋቾች የቀነሰበት መንገድ እኮ ወርልድ ክላሱን አቀናነስ ነው አባኪያ። ወይኔ እስቲ አሁን ምን አባታችሁ እንደሚወጣችሁ ያል ቋጠርክ ምን ላይ ምንም አባካታ መጣም የቋጠሩ አለቆቹ እኛ ነን። ማታ ሲቲን እንዴት ሽምድምድ እንደምናደርገው ታያለህ። ማንዬ ማክስ ዶማን አንተ የምትለይ ተጫዋች ነህ ደግሞ ለባዶ ቀስቀስ አባቴ ምድረ ወያላ ረጋ አትላለዘው ማለት ነው። መልስልሃለሁ ለሲቲ ከባድ የቋጥሮ ቪዲዮ እየመጣው ጀማው። እጃችሁን ለኮፒ ሊንክ እና ለሼር አዘጋጅታችሁ ጠብቁኝ ጀማው። መጣው
አርሰናል በመጨረሻም በሞትና በህይወት መካከል ድል አደረገ። መድፈኞቹ ዘንድሮ የዋንጫው ነገር አይቀሬ መሆኑ ለዓለም በተግባር አሳዩ። ዛሬ ከባድ ፈተና ገጥሟቸው የነበሩት አርሰናሎች እስከ ጨዋታው ማጠናቀቂያ ድረስ ሲታገሉ ቆይተው እውነተኛ ሻምፒዮን እስከ መጨረሻው እንደሚዋጋ በተግባር ለዓለም አስመሰከሩ። በ89ኛው ደቂቃ ላይ ዮክሬሽ ድንቅ ጎል በማስቆጠር አርሰናልን ከውርደት ታድጓል። አርሰናል 2-0 ማሸነፍ ችሏል። ታዲያ አርሰናላውያን እንኳን ደስ ያላችሁ እያልኩኝ እኔን በዚሁ አጋጣሚ ፎሎ ያላረጋችሁ ፎሎ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። ቢስሚላ የሚኬል አርቴታው አርሰናል ኤቨርተንን 2-0 በማሸነፍ የሊጉ መሪነቱን አጠናክሯል። ቸልሲም በኒውካስትል 1-0 ተሸንፏል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ዛሬ የአርሰናል ደጋፊዎች ጣፋጭ 3 ነጥብ ደስ የሚል ድል። በጨዋታው ትንሽ ተቸግሮ ነበር። ከ88 ደቂቃ በኋላ ነው ጎል ያስቆጠረው። ግን 4-0 3-0 እንደው መጀመሪያ ከረፍት በፊት ማስቆጠር ከዛ በላይ ድሉ እንደዛ አይነት ድል ይጣፍጣል። ባለቀ ሰዓት በጭንቅ ሰዓት የተገኘ እውነት አሁን የሊጉ መሪነት በ10 እየመራ ነው። ያ 2 ጨዋታ አለው ግን ገና ነው። ስለዚህ በ10 ነው። አሁን በጣም ወሳኝ 3 ነጥብ ነው። እዩት። አሁን ይሄ ስለ ጨዋታው ማስቀየም ስለ ጨዋታው ማስጠላት ምናምን ማንም ሰው ቢያወራ ምንም ኬር እንዳታደርጉ ኢንጆይ ነው ማድረግ ያለባችሁ ብዬ ነው የማስበው። ምክንያቱም ከዚህ በከፋ አጫዋት የተጫወተው ዋንጫ ያነሳ ብዙ አለ እና ይህን ሞመንት ኢንጆይ ነው ማድረግ ያለባችሁ ብዬ ነው የማስበው። ማክስ ዶማን ዛሬ 2ቱም ጎሎች እንግዲህ በሱ ነው የተገኘው። ቅያሬውም በጣም አሪፍ ነበር። ሚኬል አርቴታ ተናዱ። እውነት በእኔ በጣም ነው የምወደውና ያሳዝነኛልና ተናዱ ጃካውን አውልቆ በቃ አይታችሁታል እንዴት ሪያክት ሲያደርግ የነበረው። ኤቨርተን በጣም ወጥሮ ነበርና የነሱ እንደውም ኮርናዎች ምናምን ያስፈሩ ነበር። ሙከራቸው የነሱ ያስፈራ ነበር ከአርሰናል ግን ቅያሪው ወሳኝ ሆነ። ዩክሬሽንም አያችሁታ በቸገረ ሰዓት የሚባለው በእንደዚህ አይነት ወሳኝ ጊዜ ነው በቃ ማስቆጠር ያለበት እና ዛሬ ከድልም በላይ ድል ነው። በቃ ወሳኝ 3 ነጥብ ነው የአርሰናል ደጋፊዎች ያገኛችሁት። እንኳን ደስ ያላችሁ ማለት ፈልጋለሁ። ቸልሲ በኒውካስትል ተሸንፏል። ይሄ ለዩናይትድ በጣም ወሳኝ ነው። ምክንያቱም ቀጣይ ነጥብ ቢጥል እንኳን ብዙ አያሰጋውምና ቸልሲ በሚያሳዝን ሁኔታ በተከታይ ሽንፈት እየቀመሰ ነው። ግን የአርሰናል ደጋፊዎች በጨዋታው የተሰማችሁን እስቲ ኮሜንት ላይ አስቀምጡ። ቪዲዮውን ደግሞ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ኧረ እሺ ምን እናድርግ ጀሞሽ? እንሙት። እሺ ቆይ ከዚህ በላይ እሺ እንሙት። እሺ ከዚህ በላይ ሞት ይምጣ። እሺ ጀሞሽ ምን ላድርግ? እሺ ኧረ እኔ ግራ ገባኝ ወላሂ። ኧረ በፈጣሪ እንዲህ አለ እንዴ ደግሞ ያቅሜን ይቃ በቃ እኔ ኧረ ምንም ማድረግ አይቻልም። እንግዲህ ፈላው ይቅና። እንግዲህ ከኋላ የመጣ አይነ ወጣ አሉ። ጢንዚዛ ኬት ነው ደግሞ አላህ እንጂ እኔ የላከብኝ ወያላ አንተ ህይወቴን አበላሸችው እኮ። አንተ በደስታ በሰላም እየኖርኩ ቋጠሮ እየሰራ የነበረ ምን አይነት ፈላ ምን አይነት እርጉም ፈላ አላህ እንደፈጠረብኝ በቃ ከኋላ የመጣ እርጉም አይነት ታወጣብኛለህ አንተ። ምን አለ ብደሰት? ቆይ እኔ ምን አለ አያሳድግህ እርጉም ፈላ አያሳድግህ እርጉም ፈላ። እኔ ይኸውልህ አንታራም ግጥም አልገጥምብህም ላይ ፈገግ ነው የምልብህ። ነገ ጠዋት ስመጣና ማለት ነው እንዴት ነው ጎምለል እየተባለለት ነው እልሃለሁ ማለት ነው። ወይኔ ምን አይነት ጨዋታ ነው ያየነው ማለት። ጎሉ ዘገየ እንጂ እኮ በጣም ጸዴ ነበር። ወላሂ ጎሉ ዘገየ እንጂ ማለት ነው። አታኪንጋችን በጣም አሪፍ ነበረ። ኤዚ አሪፍ ነበረች። ትክክለኛ ውሳኔ ማዶኪ መግባቷ ከዛ የዶመን መቀየር የተቀየረችበት ታይም ራሱ ማለት ነው። እንዴት አባቱ ካልም ኮሌክትድ የሆነ ሰው ነው። በቃ አርት የሆነ ልጅ ነው። ቢስሚላ በቃ ይችላሉ። ኤንካፔት ይችላል። ካላፊዮሪም ጸዴ ነበርክ ዛሬ። ቲምበር ነበር ስታስቸግረን የነበረው። ብዙ እንዳትጎዳ በእናትህ ቶሎ ተመለስ። ግን በቃ ጸዴ ነው። ሞስኬራ ምንም እንዲህ ሳትሳሳት ነው የወጣው። ራያ ጸዴ ነበርክ። አርቴታ አሪፍ ነበርክ። ዲሲሽኖች፣ ቅያሪዎች፣ ዙቢሜንዲ መውጣቷ ምናምን ሁሉም ነገር አሪፍ ነው። ይመቻቹ። አሁን በ10 ነጥብ እየመራን ነው። እንቋጠራለን። ለሊዙን እናነገዋለን እየቋጠርን። ከዛ ሲቲ እናስጥላታለን። ከዛ እናረጋግጣለን። ይመቸን።
በፕሪሚየር ሊግ ታሪክ ያንግስት ጎል ስኮረር ወይም ደግሞ ወጣት ሆኖ ጎል ያስቆጠረ 16 ዓመት ከ37 ማክስ ዶማን ሆኗል። አርሰናል ኤቨርተንን ከ89 ደቂቃ በኋላ 2 ጎል አግብቶ እንግዲህ 2-0 ማሸነፍ ችሏል። የነጥብ ልዩነቱም ወደ 10 ሰፍቷል። የአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ። ሁላችሁም ይሄን ቪዲዮ ብዙ ጊዜ ኮፒ ሊንክ ያደርጋችሁ ያው እንደምታውቁት የአካውንት አዲስ አካውንት ነው። አርሰናል እንግዲህ ኤቨርተንን 2-0 በማሸነፍ በቪክቶር ዮኬሬስ እና በማክስ ዶማን ጎሎች ማለት የነጥብ ልዩነቱን ወደ 10 ማስፋት ችሏል። ዮኬሬስ ዛሬ 2-1 ዋለን መቼም ውሎ ልናያቅ። የአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ። ሲስ እስከሚጀምር ድረስ እንግዲህ የነጥብ ልዩነቱ ወደ 10 ሰፍቷል። ያው የሲቲ ጨዋታ ላይ መቋጠም ይቀርባል።